ሰላም እንዴት ናችሁ? ከዚህ ቀደም የነበረው ክፍል አንድ ላይ እንግዲህ በዚህ በቴሎ አፕ አፕሊኬሽን እንዴት ሬጂስተር ማድረግ እንደምትችሉ እና አፕሊኬሽኑን መክፈት እንደምትችሉ አሳይቻችኋለሁ። በዛሬ ቪዲዮ ደግሞ የማሳያችሁ ምንድን ነው የፊት ማረጋገጫ ወይም ደግሞ የራሳችሁን ፎቶ አስገብታችሁ እንዴት ቬሪፋይ ማድረግ እንደምትችሉ፣ ከዛም ቀጥሎ ፓስወርድ የተለያዩ ብራችሁን ለማውጣት ዊዝድሮ ለማድረግ ገንዘባችሁን ወይም ወደ ፖይንታችሁን ወደ ኮይን ለመቀየር የምታደርጉትን የምታስገቡትን ፓስወርድ እንዴት እንደምታስገቡ ማሳያችሁ ይሆናል። ከዛ በመቀጠል ደግሞ ወደ ራሳችሁ ሩም ስራችሁን ዋናውን ስራችሁን የምትሰሩበትን የራሳችሁ ሩም ከፍታችሁ እንዴት እንደምትገቡ የሚደረጉትን ሴቲንጎች በዝርዝር ማሳያችሁ ይሆናል። ወደ ቪዲዮ እንገባለን። ይህ ክፍል 2 ነው። አብራችሁን ቆዩ። በመቀጠል ስራውን ለመጀመር ማድረግ የሚኖርባችሁ ነገር ፌስ አውተንቲኬሽን ወይም የፊት ማረጋገጫ መስጠት ነው። ስለዚህ እዚህ ጋር የመደመር ምልክቷን ትነኩና ወደዛ ወደ ውስጥ ይወስዳችኋል፣ ወደ ፌስ አውተንቲኬሽን ወደ መስጫው ማለት ነው። ወይም ደግሞ የራሳችሁን መታወቂያ ወይም ጉርድ ፎቶ እንደማስገባት ማለት ነው። ለዚህ ፕላትፎርም እየተመዘገባችሁ ስለሆነ ስለዚህ አይደንቲቲ ቬሪፊኬሽን ሪኳርድ ይላል። ፕሊዝ ኮምፕሊት ፌስ ቬሪፊኬሽን ፈርስት ይላል። ቬሪፋይ ነው የሚለውን ትነኩና ወደ ማረጋገጡ ትገባላችሁ ማለት ነው። ልክ ቬሪፋይ የሚለውን ስንነካው እንደዚህ አይነት ገጽ ውስጥ ይወስዳቸዋል ማለት ነው። ከላይ ምንድን ነው የሚለው ፎሎ ኢንስትራክሽንስ ቱ ቬሪፋይ ዮር ፌስ ይላል። ከዚህ ከፎቶ ስር አሁን እዚህ ጋር እንደምታዩት ፋይንድ ጉድ ላይቲንግ ይላል። ብርሃን ያለበት ጥሩ ብርሃን ያለበት ቦታ ሆኖ ነው የሚለው። ኪፕ ተ ፌስ ክሊር የሚለው መነጽር ምናምን ባታደርጉ ጥሩ ነው። ፊታችሁን እንዲታይ አድርጋችሁ መቅረብ አለባችሁ። ሆልድ ፎን ስቲዲ የሚለው ደግሞ ስልካችሁ ሳይንቀጠቀጥ ቀጥ አድርጋችሁ እንድትይዙት ነው የሚፈለገው። እነዚህን ነገር ማሟላት የምትችሉበት ቦታ ላይ ስትሆኑ ስታርት ቬሪፊኬሽን የሚለውን ትነኩና ትጀምራላችሁ ማለት ነው። ቬሪፋይ ማለት ልክ የፌስ ቬሪፊኬሽኑ እንደጨረሳችሁት ፓስወርድ እንድታስገቡ እንደዚህ አይነት ገጽ ያመጣላችኋል። ከዛ በጥንቃቄ የማትረሱትን 6 ዲጂት ፓስወርድ ቁጥር ታስገባላችሁ። ቁጥር ነው የሚቻለው፣ ቁጥር ታስገቡለታላችሁ። ፓስወርዱን 2 ጊዜ እንድታስገቡ ነው የሚጠይቃችሁ። ስለዚህ ያንኑ ቁጥር 2 ደግማችሁ ታስገቡለታላችሁ። ልክ ፓስወርድ እንዳስገባችሁ ወደ እንደዚህ አይነት ገጽ የሚያመጣችሁ ማለት ነው። ስለዚህ ከላይ እንግዲህ ታይትል የሚለው ቤታችሁን ወይም ፓርቲ ስትከፍቱ ወንበር ስትከፍቱ የሚጻፈውን ነገር ነው። አድ ታይትል የሚለው እሱን ታይትል የሚለው ጋር እዚህ ጋር ትጽፋላችሁ የፈለጋችሁትን። ከዛ ከጻፋችሁ በኋላ ታች ላይ ደግሞ ረድ ብላችሁ ታግ የሚለው ላይ የፈለጋችሁትን የእናንተን ፍላጎት ትሞላላችሁ። ለምሳሌ እያወራችሁ ከሆነ ከሰዎች ጋር ቻቲንግ፣ ሚውዚክ እየሰማችሁ ከሆነ ሚውዚክ፣ ጓደኞች አዲስ ሰዎች እየተዋወቃችሁ ከሆነ ፍሬንድስ ምናምን እያላችሁ በሰዓቱ እያወራችሁት ያላችሁትን ነገር ወይም ኢንተረስታችሁ የሆነ ፍላጎታችሁ የሆነውን ነገር ትሞላላታላችሁ ማለት ነው። እዚህ ጋር ታች ላይ ምንድን ነው የሚለው ደግሞ ማይክ ሞድ የሚለው ሰዎች እናንተ ቤት ሲመጡ ማይክ ነክተው ይጠብቁ ወይም ይግቡ ቀጥታ የሚለውን ነው። ፍሪ ማይክ ማለት ቀጥታ ወንበራችሁ ላይ መቀመጥ እንዲችሉ ነው። አፕላይ ፎር ማይክ የሚለው እናንተ አረጋግጣችሁላቸው ግቡ ስትሏቸው እንዲገቡ የሚደረግበት አማራጭ ነው። እዚህ ጋር ቋንቋ ትመርጣላችሁ። ከፈለጋችሁ እንግሊዝኛ አለ፣ ከፈለጋችሁ አማርኛ መርጣችሁ ትገባላችሁ። እዚህ ጋር ደግሞ ታች ላይ አናውንስመንት የሚለው ሰዎች ልክ እናንተ ቤት ሲገቡ የሚወጣ ጽሁፍ አለ። እሱን ጽሁፍ ነው ምጽፉላቸው። ታች ላይ ትጽፋላችሁ እሱ ጽሁፍ ማለት ነው። ከዛ ታች ላይ እዚህ ጋር እንኳን ደህና መጣችሁ መልካም ቆይታ ብዬ ጽፌያለሁ እኔ። የፈለጋችሁትን መጻፍ ትችላላችሁ። ከዛ እታች ላይ ታች ጎቱ ታች ቻት የሚለው ደብዘዝ ብሎ ይታያል እና ምንድን ነው እንደዚያ የሆነው? ከላይ አንድ ያልሞላነው ነገር ስላለ ነው። እሱ ምንድን ነው እዚህ ጋር መደመር ምልክቷን ነክተን ፎቶ እናስገባለታለን።
ስለዚህ ፎቶ አስገብታችሁ ጎቱ ቻት የሚለውን ስትነኩት ወደዚህ ገጽ ይወስዳችኋል ማለት ነው። እዚህ ጋር እንግዲህ ማስታወቂያ ነው ያለው። እሱን ታጠፉትና ይሄ ነው እንግዲህ ወንበራችሁ የምትቀመጡበት፣ ሌሎች ሰዎችን የምትጋብዙበት። ስለዚህ ላይ ትመጡና ትቀመጣላችሁ፣ ትነኩታላችሁ። አንዴ ያስቀምጣችኋል ላይ ማለት ነው። እዚህ ጋር አማራጭ ይመጣላችኋል ማይክ እንድትከፍቱ ዋይል ዩዚንግ አፕ ብያለሁ እኔ። ስለዚህ አሁን ላይ እንግዲህ ወንበር ላይ አስቀምጦኝ ታያላችሁ ከላይ። ለዛሬ እንግዲህ ይህ ቪዲዮ እዚህ ላይ አበቃና በሚቀጥለው ትልቁንና ዋናውን ስራ ታስካችሁን እንዴት እንደምትሰሩና ዶላር እንደምታገኙ በዝርዝር የማሳያችሁ ይሆናል። መልካም ቆይታ